ሁሉ ጊዜ ግራ እንዳይገባችሁ የገና ዋዜማ የጥምቀት ዋዜማ ሁለቱ ጋድ ጾም ይባላል አንዳንድ ሰዎች ጥምቀት እሺ ገና ግን ከሱ ኋላ ያሉት ዕለታት በተቀላላ ጾም ስለሆኑ ምን ማለት ነው ብሎ ጥያቄ የሚያነሳ ሰው ይኖራል ጥሩ ጥያቄ ነው ልክ ነው ከገና በፊት ያሉት ዕለታት ሁሉ አጽዋማት ያለበት ጾም ያለበት ቀን ነው ስለዚህ ምንድነው ጋድ መጾም ያለብን ብሎ ሰዎች ሊያነሱ ይችላሉ ጥሩ ጥያቄ ነው እንዳልኳችሁ ግን ምንድነው ያ ከሌሎቹ ጾሞች በተለየ ሰዓቱ ራሱ ረጅም ነው እንጂ አው ሌላ ቀን ተጾሞ ምሳላይ ይበላል በሌሎቹ አጽዋማት አይደለም ከገና በፊት ባሉት ጾማችሁ ቁርስ ከተዋችሁ ምሳ ትበላላችሁ ራት ትበላላችሁ ወይ ማንኛውም ሰው ምሳ ብቻ ሊበላ ይችላል አንዳንድ ሰው ራት ብቻ ሊበላ ይችላል ግን ቁርሱን ተወው ምሳ ሰዓት ላይ ምሳ ይበላል ሰዓቱ ሲደርስ እንዳቅሙ የዚህ ቀን ግን አክፍሎት ነው ቅዳሴው ሌሊት ነው የሚቀደሰው ሌሊት ስለሚቀደስ ጋድም ስለሆነ ያ ጾም ረጅም ሰዓትን የሚወስድ ነው ስለዚህ የጋድ ጾም ተብሎ የልዋይ ጾም ተብሎ ይታወቃል ሁለተኛው ደግሞ ጋድ ባይኖር ኖሮ ዝም ብሎ ጾም ቢሆን ኖሮ ሮብ ቀን አሁን መብላት አይቻልም ነበር ለምሳሌ የሐዋርያትን ጾም እንውሰድ የሐዋርያት ጾም ወይም የሰኔ ጾም ተብሎ በለማድ የሚነገረው ወይም የቄሶች ጾም የሚባለው ማለት ነው አሁን እሱ የሚፈታው ሁሉ ጊዜ ፋሲካው መቼ ነው እሱ ጾም ሐምሌ 5 ቀን ነው ሐምሌ 5 ቀን የነቢያት ጾም የሐዋርያት ጾም የነቢያት የገናው ነው የሐዋርያት ጾም ተጾሞ ወይም የቄሶች ጾም ተጾሞ የሰኔ ጾም ተጾሞ ሐምሌ 5 ሮብ ቀን ቢሆን ለካው እንዳሁኑ ገና ሮብ ቀን ቢሆን ይበላል አይበላም ፍልሰታ የቤታችን ፍልሰታ ነሐሴ 16 ቀን ሮብ ቢሆን ወይም አርብ ቢሆን ስጋ ይበላል ይዛን ቀን አይበላም ለምን ጋድ የላቸው ጋድ ቢኖራቸው ኖሮ እነሱ ቢሰራ ስርዓት ኖሮ እንበላ ነበር ማለት ነው እነዚህ ዛቀን ግን ጋድ የላቸው ስለዚህ ጋድ ያላቸው ገናና ጥምቀት ናቸው ስለዚህ ገና ሮብ ቀን ቢውል እንደ ሌሎቹ አጽዋማት እንደ ሐዋርያት ጾም ወይም እንደ ፍልሰታ ቢሆን ኖሮ ሮብ ቀን ሲሆን ሮብ አሁን እንበላ ነበር አንበላም ነበር ጋድ ስለሆነ ግን የተለወጠ ልዋጭ ማለት ስለሆነ በዛ ፋንታ ይሄኛውም ቀን ስለሚጾም እንደገና ደግሞ በተለያየ ምክንያት ያልጾሙ ሰዎች ያችንም ቀን ይጾማታል ቢያንስ ጋድን የሚጾሙ ሰዎች አሉ ታመውም ቢሆን ወይም ደግሞ በተለያየ መንገድ ሄደው ያችን የሚያስቡ ሰዎች ደግሞ ይኖራሉ ስለዚህ ያቺ የጋድ ጾም ነች የጋድ ጾም ስለሆነች ሮብ ቀን በገና ዕለት ምን ይሆናል ማለት ነው ወይም በአርብ ቀን ቢሆን ይበላል ማለት ነው ለምን ጋድ ስላለ ነው ስለዚህ አንዳንድ ሰዎች ጋድ የለውም ገና ብላችሁ ካላችሁ ሮብ ቢሆን አይበላም ማለት ነው ጋድ ባይኖር አያችሁ ቁልፍ ነገር ነው ይሄ በጣም ቁልፍ ነገር ነው ፍልሰታ ላይ ሮብ ቢሆን አርብ ቢሆን አንበላም የሐዋርያት ጾም ቢፈታ ሐምሌ 5 ሮብ ቢሆን አርብ ቢሆን አንበላም ወይ ሐሙስ ነው ወይ ቅዳሜ ነው የምንመገበው ስለዚህ የገናን ግን የምንበላበት ምክንያት ራሱ ጋድ ስላለው ነው ስለዚህ ማክሰኞ ጋድ ነው ረቡዕ ፍስክ ነው